በይሁዳ ላይ ደግሞ በጣም አስደንጋጭ ክስተት የተከሰተበትን ነው ዛሬ የምንመለከተው። ከሮብዓም በኋላ አብያ መጣ፣ ከዛ አሳ መጣ። አሳ ደግሞ እግዚአብሔርን ይፈራ የነበረ በጣም ድንቅ ሰው ነው። ከዛ የአሳ ልጅ ደግሞ ኢዮሳፍጥ ይባላል። ኢዮሳፍጥ አስገራሚ ንጉስ ነው። በየእስራኤል በየይሁዳ አውራጃዎች ሁሉ የእግዚአብሔርን ቃልና ሕጉን የሚያስተምሩ ሹማምንቶችን ያዘጋጀ የሾማቸው በየአውራጃው እግዚአብሔር ቃል እንዲሰበክ ያደረገ ፈሪሃ እግዚአብሔር ያለውን ዜጎች ለመፍጠር ብርቱ ትግል ያደረገ ከንግስናው ባሻገር ግብረ ገብ ላይ ይሰራ የነበረ ድንቅ ሰው ነው። ነገር ግን እንደዚህ አይነት ሰዎች መባዛት አለባቸው። የኃጢአትን መፈናፈኛ ለማሳጣት ባውንደሪ በብርቱ ማዘጋጀት አለባቸው። በጣም ደግሞ የሚያሳዝነው ታውቃላችሁ፣ በእስራኤል በዛ ሰዓት ይነግስ የነበረው አክዓብ ነው። አክዓብ ደግሞ ጎቶሊያ የምትባል አደገኛ ሴት አለች። የእናቷን የምትመስል ከባድ ሴት አለች። እሷን ደግሞ የኢዮሳፍጥ ልጅ ኢዮራም የሚባል ደግሞ አለ። ስለዚህ ተዋደዱ ማለት ነው። አደገኛው የፍቅር ግንኙነት መካከላቸው ተፈጠረ። ግንኙነታቸው አደገና ወደ ጋብቻ ተመጣ። ስለዚህ በይሁዳ ይገዛ የነበረው በጽድቅ ይገዛ የነበረው ፈሪሃ እግዚአብሔር የነበረው የኢዮሳፍጥ ያ እግዚአብሔር ሰው ኢዮሳፍጥ ብዙ ታሪክ ያለው ብዙ ታሪክ የተሸከመ ሰው ልጅ ኢዮራም የነዚያን ኃጢአተኛ ዘር አመፀኞችን ዘር እግዚአብሔርን ማይፈሩ ሰዎችን ምድሪቱን ያረከሱ ሰዎችን ልጅ ሄዶ ጎቶሊያን አገባና ከዛ መካከላቸው የነበረው ግንኙነት ወደ ጋብቻ ጥምረት መጣ። ስለዚህ እግዚአብሔር መጀመሪያ በእስራኤል አይፈለግም ነበር፣ በጥቂቱም ቢሆን በይሁዳ ይፈለግ ነበር። በይሁዳም እግዚአብሔር እንዳይፈለግ ስራው መጀመር ተጀመረ ማለት ነው። በቃ እግዚአብሔር እንዳይፈለግ ማድረግ ተጀመረ። ምክንያቱም ጣዖት የገባበት ሁሉ ላይ እግዚአብሔርን ማራቅ ነው አላማው። እግዚአብሔር ከጣዖት ጋር ከአመጽ ጋር የሚተባበር አምላክ አይደለም። እግዚአብሔር ንጹህ አምላክ ነው። እግዚአብሔር ቅዱስ አምላክ ነው። ግፍን አይወድም። እግዚአብሔር ጻድቅ አምላክ ነው። ስለዚህ በይሁዳና በእስራኤል መካከል ከባድ የሆነ የዝምድና ቁርኝት ገባ። መጀመሪያ በእስራኤል የነበረው ንጉስ አክዓብ የሚሰራውን አመጽ የይሁዳ ንጉስ ኢዮሳፍጥ ይቃወም ከነበረ አሁን መቃወም አይችልም። አሁን አማች ማማቾ ሆነዋል ማለት ነው። አሁን የጠበቀ የውስጥ ዝምድና አላቸው። ከእግዚአብሔር ይልቅ ተዛመዱ፣ ከእግዚአብሔር ይልቅ ተዋደዱ። ወገኖቼ ከእግዚአብሔር ይልቅ የምትወዱት ነገር አይኖር በህይወታችሁ። እግዚአብሔራችሁን አምላካችሁን ጻድቁን ጌታ ሚነካባችሁ ነገር በዚያን ደቂቃና ማይክሮ ሰከንድ ላይ ነው ማቆም ያለባችሁ። ከህይወታችሁ ኢግኖር ማድረግ ያለባችሁ፣ ከህይወታችሁ ፕሮግራም ካንስል ማድረግ ያለባችሁ በዚያ ደቂቃ ውስጥ ነው። ነገር ግን በዝምድና ገባች። አክዓብና ኢዮሳፍጥ ዝምድናቸው ቀጠለ። ስለዚህ ያሳዝናል። ከዛ ዛሬ የምንመለከተው ጎቶሊያ የምትባል ሴት ብቅ አለች። እስራኤልን ለ6 ዓመት ይሁዳን በአመጽ የገዛች አቋራጭ የገባች የማትታወቀዋ ሴት 6 ዓመት ጎቶሊያ ይሁዳን አስጨንቃ ገዛች። በኢዮሳፍጥ ዘሮች ውስጥ የሚገኙትን ወደ ንግስና ሊመጡ የሚገቡ የልዑላን ዘር የሚባሉትን በሙሉ በግድያ አጠፋቻቸው። እንደውም መጽሐፍ ቅዱስ የሚለው የማጣሪያ ግድያ ፈጸመችባቸው። ማንም አምልጦ ማንም ተርፎ ወደ ክቡር ዙፋን እንዳይመጣ የእግዚአብሔርን ሐሳብ እንዳይፈጽም የማጣር ግድያ ስታደርግ እግዚአብሔር ደግሞ በዘመናት መካከል የማይሸመግል ደግሞ የማይሸነገል እግዚአብሔር ደግሞ የማይሸወድ አምላክ እግዚአብሔር በመካከል ዮአስ የሚባል 1 ዓመት ከ6 ወር የሆነ ሕፃን ልጅ አተረፈ።